እዚህ ቲክቶክ ላይ የሚነገሩ ነገሮችና አጀንዳዎቻችን ምንድናቸው የሚለውን ነገር ረግጠን መነጋገር ነው። ምክንያቱም ብዙ ኢንተረስቲንግ የሆኑ ብዙ የምንሰማቸው ብዙ የምናዳምጣቸው አፋችንን ከፍተን ጊዜ ወስደን የምናያቸው ብዙ ነገሮች አሉ። ግን የጊዜና የአጀንዳዎቻችን የት ጋ ናቸው? ዛሬ የተነሳንበት ምንድን ነው የሚለውን ነገር መዘንጋት የለብንም። ከአንዱ ወደ አንዱ እየተጎተትን የባህር ላይ ኩበት እንዳንሆን ስጋት ስላለ ነውና የገባንበትን አጀንዳ እሱን መተን የምንማማርበት የምንነጋገርበት ነገር ካለ ደግሞ ሌላ አጀንዳ ይዘን እንደዛ ብንቀጥል መልካም ነው። እንደዚህ ቤት መከፍተን መወያየታችን አሪፍ ነው ብዬ አስባለሁ። እኔ አሁን መናገር የምፈልገው አሁን ምድር ላይ እኔም መናገር አቁም ያለው ብዙ ነገሮች ወንድሞቻችን ወደ አንድ ሊመጡ ነው። ካለፉት የባንዳዎች ስራ ከሚሰራው በተለይ በጎንደር አካባቢ በተለያየ አማራ ክልል አካባቢ ሲያሰማራቸው የነበሩ እንደ ሚኒሻና እንደ ፋኖ ነው ብለው በውስጣቸው ሰርገው የነበሩ አካላቶች ተመልሰው እየገቡ መንግስት ከፍተኛ ፕሮፓጋንዳ እየሰራ ነው ያለው። ለዚህም ኢጋድና የአፍሪካ ህብረትን ተጠቅሞ ምን ያህል አጀንዳ እንደሰጠ በጣም በርከት ያለ ሰው እንደ ፋኖቹ እየተቀላቀሉ ነው እናንተ እንዴት ነው ረገባትሉም እንደሚል ለኔም ቀጥታ የሆነ አስተያየት ሁሉ ሰው እየሰጠኝ ነው ያለው። ብዙ ፖለቲካውን እንደኛ የሚረዳ ሰው እንደሌለ ማወቅ መቻል አለብን። የመንግስትን ፕሮፓጋንዳ እንዴት አድርገን ነው መቀልበስ የምንችለው የሚል ነው። የድርጅት ፍቅር የድርጅት አምልኮ የለብኝም፣ የግለሰብ አምልኮ የለብኝም። ፖለቲካሊ የአማራ ህዝብ ከዚህ ከገባበት አጣብቂኝ ወይም ደግሞ ከጄኖሳይድ እንዴት አድርገን ነው የሚተርፈው፣ ህዝባችን ሰላም የሚያገኘው እንዴት ነው የሚለውን ነገር ነው የማስበው። ይሄንን ነገር እያሰብን ለምሳሌ ከጎንደር አንድ ሁለት የሆኑ ወንበዴዎች ወይም ደግሞ ጥቁር ጣሊያኖች ክደው ወደ ስርዓቱ ገባን ካሉኝ ልክ እኔ ከዚህ ድርጅት ከዚህ ምናምን የሚባለውን ነገር ብናቆም የወጣው እዛ ሄዶ የተቀላቀለው ባንዳ ነው። በአማራ ውስጥ ባንዳነትን ተጠይፈን አንተ ባንዳ ነህ ብለን ያንን ባንዳ መውቀስ እንጂ ከሌ ድርጅት ፈርሷል ከሌ እንደዚህ ብሏል ምናምን የሚባለው የፖለቲካ ስንቅ አለመኖር ነውና እውቀቱ ፖለቲካው ስንቁ ከሌላችሁ ዝም ማለቱ በራሱ ያስተምራል። ብዙ ሰዎች እየተናገሩ ያየው ስለሆነ ነው። ከዛ ውጪ የወንድሞቻችን አንድነት እንፈልገዋለን እንትላለን። እነሱ የሚወስኑት ውሳኔ ከስር ያለውን ነገር እንቀበላለን። ባሉ ዋልታ ወይም ደግሞ ይሄ በብልጠት ዛሬም በመንደሬነት የመንደርተኝነት ጉዞ መተው ከኛ መንደር ካልሆነ የሚል ቅዠት ያለባቸው ሰዎች ካሉ አልተማሩም ማለት ነው። አልተማሩም ገና ፖለቲካው አልገባቸውም። ዝም ብለው ነው አየር የሚይዙብን እዚህ አካባቢ። የዚህ ከኛ ሰፈር የሚል ቅዠት ያለባችሁ ካላችሁ ግሎባላይዜሽን ነው፣ ቴክኖሎጂ አለ፣ የምትደረገው ከምድር እስከ ሰማይ የሚሆነው እናውቃለን። የሴራና የተንኮል ነገር ለማጣራት ጊዜ አይፈጅብንም። ያችን በጊዜ እናመጣታለን። ምድር ላይ ያለው እንቅስቃሴ እናያለን። ጅሎች አይደለንም። አማራ ለብቻው አማራ ሲባል አንድ ዲግሪ አለው። በአስተሳሰብ የተሰጠን ጸጋ አለ። የመናበብ አንገትን ቀና አድርጎ የሚሄድ ጀግንነት፣ ልበ ሙሉነት፣ ይሉንታ ያለን ህዝቦች ነን። ይሉንታ ቢስ የሆናችሁ ዲቃላዎች ካላችሁ ግን አሁንም ነገም ከነገ ወዲያ መሳደብ አልፈልግም። እናውቃለን። የምንድነው መናገር እንፈልገው ይሄ የተቀዱ ቅጂዎችን እያመጣን ይሄ እንደዚህ ከዚህ መበጥበጥ ወደ አንድነት የመጣውን አጀንዳ የማስቀየስ አቅጣጫ የሚሄዱ አካላቶች እንዳሉ ስለተረዳው ነው። በዚህ ዙሪያ ከህወሓት ጋር ይሰራል አይሰራም ማነው ራስ እንዳለው ምድር ላይ ያሉትን አዳምጣለሁ። የኔ አቋም ነው። ምድር ላይ ግን ዋጋ እየከፈሉ ያሉ አካላቶች ተስማምተው ወንድሞቼ ይሄንን መውጫ ቀዳዳ አዘጋጅተናል እንዲህ ብንሄድ ብለው ካሉኝ እኔ አልተዋጠልኝም። ባይዋጥልኝም እኔ አሜሪካ ወይ ካናዳ ወይ አውስትራሊያ ነው ያለሁት። እነሱ ምድር ላይ ያሉት ግን በዚህ መሽሎክ እንችላለን ካሉ አንጋጎንብሼ ከመቀበል ውጪ ነው። በሐሰት ክስ ግን የሴራ ፖለቲካ ሰርቶ አንዱን በአንዱ ላይ ከፍ አድርጎ ከኛ ሰፈር እንዲህ ነው ብሎ ለማስኬድና ፖለቲካውን የአማራን ፖለቲካ ለመበጥበጥ የሚሄዱ አካላቶች አሉ። ባንታገሳቸው። ለምሳሌ አሁን ከህወሓት ጋር እስክንድር ይሰራል መረጃ ወጥቷል የሚለውን ነገር ተመልክቼ ነው ትክክል አይደለም የሚለውን ነገር አስቀምጫለሁ። ያንን ደግሞ ዶቼ ቬለ ላይ ዛሬ ራሱ እስክንድር በተጨባጭ ያንን አስቀምጦበታልና እንደዚህ አይነት ወንድሞቻችንን አንድ አማራ ለሁሉም አማራ ሁሉም አንድ አማራ ለአንድ አማራ ብለን ተጋግዘን የምንሄድበትን መንገድ ካልፈጠርን ባንዳዎችን ካልተቃወምን
ትክክለኛ ለውጥ ይመጣል ብዬ አላስብም። በዛ ደረጃ ብንሄድ መልካም ነው። አንድነታቸውን በጉጉት እንጠብቃለን። እየካዱና ወይም ደግሞ የተልእኮ ተሰጥቷቸው ከውስጣችን የነበሩ ዛሬ ሾልከው የሚሄዱ አካላቶች ጥሌ ክሊር አድርገው እስኪ። እስክንድር ዶቸበሌ ምንድን ነው ያለ አልሰማሁትም። ከህወሓት ጋር ስለ ሪከርዶ ወልቶ ነው እሱን ክላሪፋይ አድርጋ ካነሳ እንዳለ ጠየቀው። ዶቸበሌ ጋዜጠኛው ጠይቆታል። እኔም ለጥፌዋለሁ። በተጨባጭ የተቀመጠ ነገር አለ። ምንድን ነው ያለው? ስለ ማስረሻ ሰጤ ከርቶ መግባት ድርጅቱ አልተከፋፈለም። ከዚህም በሁላችሁም ውስጥ በድርጅታችሁ በሁሉም ድርጅቶች ውስጥ ወይም ደግሞ በፋኖዎች ውስጥ ተልእኮ ሰጥቷቸው ገብተው ሚኒሻ የነበሩ አካላቶች ወይም ደግሞ ተልእኳቸውን እስኪፈጽሙ ተቀምጠው ግለሰብ ነው ሄደው፣ ድርጅቱ አልፈረሰም። ስለ ሪከርዱም ከህወሓት ጋር ትሰራለህ የሚል ነገር ተቀመጠ። በፍጹም ከጄኖሳይድ ከፈጸመብን አካል ጋር እንዴት አድርገን ነው የምንሰራው? ከመንግስት ጋርም ድርድር ተቀምጣችኋል የሚባለውን ነገር አስቀመጠለት። በፍጹም ከማንኛውም አካል ጋር በየትኛውም ቦታ ድርድር ተቀምጠን አናቅም። ከመንግስት ጋርም ጨምሮ ከማንኛውም አካል ጋር ድርድር የሚባል ነገር አንፈልግም ነው። ጦርነቱ እንዲቀጥል ትፈልጋለህ? የአማራ ህዝብ ጥያቄ እስኪፈጸም ድረስ ጦርነቱ ይቀጥላል። የአማራ ህዝብ የገባበት ጦርነቱን ተገዶ ነው የሚል ነገር በጣም ጥሩ የሆነ ምላሽ አስቀምጧልና ሁላችሁም ተመልከቱት። እኔ አሁን እውነቴን ነው የምናገረው፣ የማንም አምልኮ የለብኝም። እህቶቻችን ሰምታችሁ ከሆነ ዘጋርዲያን ላይ አንገት የሚያስደፋ የሚያስለቅት ነው ይዘው እንድትሄድ ያ ይቻላል። ቅድም